የጨረቃ ፋሚሊዎች ማለት ነው። ዛሬ እንግዲህ ጉድ ነው የምሬ ነው የምላችሁ። ይሄ ይሆናል ብሎ ማን አስቦ ነበር? ማን ገምቶ ነበር? እና ዛሬ ይለያል። የኔ ቆች፣ የኔ ውዶች፣ የኔ ውቦች እንኳን ደስ አላችሁ ሀይሚዬና ቡራዬ። ሰላም ውድ ነው የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። እና የጨረቃ ፋሚሊዎችዬ ዛሬ እንደምታዩት በጣም ልዩ ቀን ነው። እግዚአብሔር ይመስገን ለዚህ ቀን ያደረሰን ጌታ እንግዲህ ስሙ ይባረክ። ሀይሚዬና ቡራዬ ቬሎ ለብሰው እንደው ማስታወቂያ እንኳን ቢሆን ማለት ነው። በቃ ቬሎ ለብሰው ስላየዋቸው በጣም ነው ደስ ያለኝ። እስኪ ንያቸው የኔ ውዶች ማለት ነው፣ የኔ ቆች እንዴት እንደሚያምሩ ማለት ነው። ቱ ከሰው ዓይን ያወጣችሁ እና እኔ በደስታ ብዛት ማለት ነው ምለው ነገር ሁሉ ጠፍቶብኛል የኔ ውድ ቤተሰብ እና ብቻ በጣም ደስ ብሎኛል። ዛሬ የደስታ ቀን ነው። በቃ ደስታ ቀን ነው። እስኪ ደስ ያላችሁ ይሄን ቤት ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁ በኮሜንት ላይ ያስቀምጣችሁ ደስታችሁን እየገለጻችሁ እንድታልፉ በትህትና ጠይቃችኋለሁ። እና የኔ ውዶች እናንተ የጨረቃ ፋሚሊዎች ትለያላችሁ በአጠቃላይ እና ዛሬ ደስ ብሎኛል።